መሳሪያው በጠላት ራስ ላይ ከጠለቀ በቀላሉ ጭንቅላቱን ቆርጦ ማስወገድ ይችላል ይባላል። ይህንን እውነታ በተግባር ለመፈተሽ መሳሪያውን ራሳቸው ለመስራት ተነሱ። መሳሪያውን የሚገልጽ ምስል ስለሌላቸው እያንዳንዱ ሰው ከራሱ ምናብ በመነሳት የራሱን መሳሪያ መስራት ጀመረ። አንዱ ከብረት ሳህን ክብ ቀለበት በመስራት በውጭ ዙሪያ ጉድጓድ ፈጠረ። የብረት ገመድን በዚህ ጉድጓድ ውስጥ በመጠቅለል የቀለበቱን ውስጣዊ ግድግዳ ሹል አደረገ። ሀሳቡ አንድ ጊዜ በኢላማው ላይ ከጣሉትና ገመዱን አጥብቀው ከጎተቱ ጭንቅላቱን መቁረጥ ይችላል የሚል ነው። ሌላኛው በጎን በኩል ምላጭ በማያያዝ የጊሎትንን መርህ ተጠቀመች። ስለዚህ ምላጩን መሳብ ብቻ ጭንቅላቱን ይቆርጣል የሚል ነበር። የመጨረሻው ዲዛይን በውስጡ 5 ምላጮችን ተጠቅሟል። የላይኛው መሳብ ምላጮቹን በፍጥነት ወደ ውስጡ በመክተት ጭንቅላቱን መቁረጥ ይችላል የሚል ነበር። የጦር መሳሪያዎችን መልካቸው ጥንታዊ የቻይና ውበት እንዲመስሉ ካደረጉ በኋላ ወደ ሙከራው ተሸጋገሩ። የሙከራው ኢላማ ከአሳማ አጥንት የተሰራ ሐሰተኛ አንገት ነበር። መጀመሪያ ባለሙከራ ሄደች። መሳሪያውን በሐሰተኛው ጭንቅላት ላይ ጣለችና የብረት ገመዱን ጎተተች። አንገቱ ወዲያውኑ ተሰበረ። ነገር ግን ቪዲዮን ቀስ አድርገው ሲመለከቱት ጭንቅላቱ በምላጩ ከመቆረጡ ይልቅ በኃይል እንደተነቀለ አሳይቷል። ቀጥሎ ሁለተኛው ሞካሪ መጣ። ምንም እንኳን ዘመናዊ ምህንድስና ቢኖረውም በአንገቱ ዙሪያ ከጣለው በኋላ ሲጎትት ሹሉ ቢላዎች ጭንቅላቱን በአግባቡ መቁረጥ አልቻሉ። በመጨረሻም የመጨረሻው መሳሪያ ተሞከረ። ገመዱን በፍጥነት ሲጎትተው ቀለበቱ በከፍተኛ ፍጥነት በመሽከርከር አንገቱ በተሳካ ሁኔታ ተቆረጠ። ስለዚህ እንደዚህ አይነት መሳሪያ እውን ሊሆን ይችል የነበረ መሆኑን አሳይተዋል። ነገር ግን አንድ ሰው በእውነተኛው ውጊያ ላይ በጠላት ጭንቅላት ላይ በአስተማማኝ ሁኔታ አነጣጥሮ መክተት ይችል ይሆን የሚለው ሌላ ትልቅ ጥያቄ ነው። እንደዚህ አይነት መረጃ እንዲደርሳችሁ ፎሎ ማድረግ አትርሱ።